ልንኖር እንችላለን። በዓል ሲከበር በአሁን ሰዓት መቅረት ያለበት ነገር ምንድን ነው? አንደኛ መጣላት፣ ሁለተኛ ጦርነት። አንተ ከበግና ከዶሮ የቱን ትመርጣለህ? በግ። ግን ዶሮ ነው የሚበልጥ። አንቺ አታውቅም እንጂ እንዴ! በግ እንደዚህ አይደለም የሚያክለው፣ እንደዚህ ያለ እንደዚህ የሚያክል ዶሮ እኮ እቺን የምታክል ነች። እዚህ አጥር ላይ ቆማ ለምትለው በግ ፈረሰኛ የለውም። ፈረሰኛ የሚበላው ማን ነው? አባት። ለምን? ጋሻ ስለሆነ። መከታንም ጨምርበት አባትዬ። ይኸውልህ ፈረሰኛ ማለት በጦርነት ፈረሰኛ ማለት ያው ተዋጊ ጀግና ማለት ነው። የዶሮ ፈረሰኛ ይጋልባል እንዴ? ምን ብለን ብንጸልይ ነው የሚሰማን? ውዳሴ ማርያም አለ፣ ብዙ አለ። ግን እግዚአብሔር ጸሎትን ይሰማል? ሳይመልክ ይሰማል። ወለፋ ሳያስጠብቅ እግዚአብሔር ሁሉን ይሰማል። ጻድቃን ይሰማል፣ ኃጢአተኞችን ይሰማል፣ ሁሉን ይሰማል። በምን አይነት ሁኔታ ላይ ሆነን ብንጸልይ ነው የሚሰማን? እግዚአብሔር እኮ አንተንም ይሰማል። አንተንም ስትይ ምን ለማለት ፈልገሽ ነው? አንድ ነገር ልንገርህ። 8 ነገር ንገሪኝ። ሰይጣን ስንጣላ ደስ ይለዋል። ለምን? የእኛ መጣላት የእሱ መፋቀል ነው። የእኛ ጦርነት የእሱ ሰላም ነው። ሰይጣን እኛ ስንዋጋ ልጁን ይደራል። አለ ጥያቄው ወይኑን አፈጠጠብህ። ለውን ልጠይቅ። እሺ ለመሬታችን ስም ተውቁ። እግዚአብሔር እኮ ይጠብቃል። ለምንድን ነው የምትደነግጠው? ቀጥታ ወደ ባህር ዳር ሸኙን እንጂ ሸኙን ወደ ቂርቆስም ዘጋ ሞትን ሳይፈራ አንተ ስላለ ከነጋራ አትፍሪ አላት ለምን ትፍራ አምነው ደጅ እግዚአብሔር ያሳድግሽ። እንደምን አለሽ? ደህና ሰንበት። እግዚአብሔር ፊት እንኳን ደህና መጣ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ እንደምን ቆያችሁ? እንደምን ቆያችሁ? እንደምን ቆያችሁ? እንግዲህ የመጡትን እንግዶቻችን በድጋሚ እንኳን ደህና መጣችሁ እያመሰገንን አባታችንን ትምህርቶቻቸውን በጣም ትከታተላለች። ዛሬም ለእናንተ ይዛላችሁ የመጣችሁ አንድ የምታቀርብልን የአባ ጊዮርጊስ ዘጋስጫን የሚመለከት ትምህርት አላት። ድንግል ማርያም እኔ አባ ጊዮርጊስ በአንቺ የምተማመነው በውቅያኖስና በጠፈር መካከል ካለው አድማስ ድንጋይ ከተጠጋ ሰው በላይ የአንቺን መጠጊያነትን መካበታለሁ። ለምን? ከአንቺ የተወለደው ለዳንኤል አናብስት ያሰገደ፣ ለሰለስቱ ደቂቅ እሳት ያጠፋ፣ ለእስራኤል በይል የከፈለ፣ ለዳዊት ጠላት ያጠፋ ነውና ምን እፈራለሁ? አሁን እንዲያስፈላኝ የአናብስቱን ጌታ፣ እሳትን አልፈራ የእሳቱ ጌታ፣ በይልን አልፈራ የበይሉ ጌታ፣ ከአንቺ ማኅፀን ተገኝቶልኝ ምን አይቼ እደነግጣለሁ ብሎ ይናገራል። ከማርያም የበለጠ መመኪያ የለም። ስለዚህ ሰማይ መች ቢሆን ምድር ወፍጮ ብትሆን ከመካከል አጣብቆ ቢፈጩ አንቺ እያለሽልኝ እኔ ምን እሆናለሁ? እንደ ኖህ ዘመን ሰማይ ንፍሯ ቢያዝም ምድር የሚያፈላ ውሃ ብታወጣ አንቺ መርከብ ከሆንሽልኝ እኔ በመርከብ እሻገራለሁ። ስለዚህ እመቤታችን የሐዘናችን ሰዓሊት ናትና የሁላችን ሐዘን ቆርጣ ትጣልን፣ በእውነትም ትጥልናለች። አይዟችሁ እንኳን የ40 ዓመት የ30 ዓመት ይሁንና የዘላለም ሐዘን ስላልናለች። ደስታን ስለወለደችልን እኮ ነው፣ ሌላ ምንም አይደለም። ቃለ ሕይወትን ያሰማለን። እመቤታችን ታሳድግሽ። መድኃኔዓለም ኢየሱስ ክርስቶስ የእናቶቻችን በረከት ያሳድርልሽ። ፍቅሯን እንደ ምንጭ ያፍስስልሽ። እግዚአብሔር ከአንቺ ጋር ይሁን። እደጊልኝ
ጨምሪ ካለ ጨምሪ ነይ ማርያም መግደላዊት ከክርስቶስ መቃብር ቀደም ብላ መጣች። ስትመጣ ድንጋዩ ተንከባሎ አገኘችው። በመቃብሩም ዙሪያ ተቀምጣ አለቀሰች። ስታለቅስ ጌታችን ኢየሱስ ክርስቶስ መጥቶ አንቺ ሴት ምን ያስለቅስሻል አላት። ጌታዬን ኢየሱስ ክርስቶስን ወዴት እንደወሰዱት ካወቅ አሳየኝ፣ ከወሰዱበት ሂጄ ሽቶ ልቅባው አለኝ። የዚያን ጊዜ ማርያም ብሎ በስሟ ጠራት። የዚያን ጊዜ አወቀችውና ረቡኒ መምህር ሆይ ብላ ሂዳ ልዳስሰው ስትል ታይ እንዳትነኪኝ፣ ገና ወደ አባቴ ወደ አባታችሁ ገና ወደ አምላኬ ወደ አምላካችሁ አላለኩምና ሂደሽ ለሐዋርያቱ ትንሣኤን ንገሪልኝ አላት። ግን መጀመሪያ ግን ማርያም መግደላዊት እሳቱን ትንሣኤውን ያየችው እመቤታችን ናት። ቅዱስ ያለበት ማርያም እንዲህ ብሎ አስቀምጧል። አብልሂ አብልሂ ማርያም ወላዲተ አምላክ አብልሂ አብልሂ ማርያም መግደላዊት እስመ ተንሥአ ክርስቶስ እሙታን። ድንግል ማርያም ወይ አብሊ አብሊ ማርያም መግደላዊት አብሊ አብሊ ክርስቶስ ከሙታን ተለይቶ ተነስቷልና። ክርስቶስ ለመጀመሪያ ጊዜ ሲወለድ ያያት እናቱን ነው። ለመጨረሻም ጊዜ በመስቀል ላይ ያያት እናቱን ነው። ከሙታንም ተለይቶ ሲነሳ ያያት እናቱን ነው። ስለዚህ እናቱ እስከ ዓለም ፍጻሜ ድረስ የአይሁድ ማረፊያ ሆና ትኖራለች። ዓርብ ዮሴፍና ኒቆዲሞስ መጥተው ሽቱ በተለበለበበት በንጹሕ ጨርቅ ገንዘው ቀብረውታል። ከቀበሩት በኋላ አይሁድ እንዳይነሳ ብሎ ለአምሳ ለስልሳ የሚነሳ ሰው ድንጋይ ገጥሞት ሂዷል። በዛ ላይ ከዱር ወታደሮች ኃያሉ እንቅልፍ የማይተኛውን ከመቃብሩ ስር ጠባቂ አድርገው አቁሞበታል። በዛ ላይ በሮም ንጉሥ የታተመ ማየትም ትልቅ ቁልፍ ቆልፎበት ሂዷል። በኩለ ሌሊት ጌታችን ኢየሱስ ክርስቶስ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሲል በታላቅ ክብር ተነሳ። ቃለ ሕይወትን ያሰማለን። እመቤታችን ታሳድግሽ። በቃ ሁሉንም ነገር አንቺ አልሽው። እንግዲህ እኛ የምናስተምረው የለንም። እደጊልን። እውነቱ እግዚአብሔር ከአንቺ ጋር ይሁን። እሺ ወይ ግሩም! የእግዚአብሔር ሀብቱ ብዙ ነው። በጣም የሚያስደንቅ ነገር ነው። የአባቶቻችን የእናቶቻችን ዘመን ነው ያሳየችን በእውነቱ ማለት ነው። በዚች ዕድሜ የሚታሰብ አይደለም። በእርግጥ እግዚአብሔር እጁን ከእሷ ጋር እንዳደረገ የሚያሳይ ነገር ነው። በእውነት መድኃኔዓለም ብቻ ያስፈጽምልን። ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ ሲነሳ መጀመሪያ ያየት ማንን? እንዴት ነው መግደላዊት ማርያም መግደላዊት ማርያም ሳይሆን እመቤታችን ጥያቄ አለሽ ወይስ ጥያቄ አለሽ ወይስ? ማርያም መግደላዊት ናት መጀመሪያ ትንሣኤውን ያየችው ማለት? በጣም ጎበዝ፣ ጥሩ ጥያቄ ነው ይሄ። መጽሐፍ ቅዱስ በእሑድም ሰንበት በማለዳ በነጋ ጊዜ ማርያም መግደላዊት ቀደም ብላ ከጌታ መቃብር መጣች ይላል። ከዛ ማርያም መግደላዊት ጌታንም አየችው እያለቀሰች፣ አሁን አንቺ ያስተማርሽን ማለት ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 1 ላይ ማርያም መግደላዊት አየችው ይላል። ግን እመቤታችን ሌሊቱን ሙሉ አንድ ልጇ ነው፣ የበኩር ልጇ ነው፣ ስታለቅስ እያደረች ከመቃብሩ አልተለየችም እና ቅዱስ ያሬድ ተአምረ ኢየሱስ እና በቤተ ክርስቲያን በትውፊት መጀመሪያ እመቤታችን ናት ያየችው። ከዚያ ማርያም መግደላዊት የመጽሐፍ ቅዱሱ ይቀጥላል ማለት ነው። አለዚያ ነው ስላልተገለጠ ነው እንጂ እመቤታችን ናት ያየችው።